ይህን ቪዲዮ ከማሳለፍ በፊት አንድ ነገር ልንገርህ። አሁን በውስጥ የያዝከውን ትልቅ ህልም ይዘህ ወደ መቃብር ልትወርድ ነው። አንድ ቀን አንድ አዛውንት ልጃቸውን አንድ ጥያቄ ጠየቁት። ልጄ ሆይ በዚህ ምድር በጣም ባለሀብት የሆኑ ሰዎች የሚኖሩበትን ቦታ ታውቃለህ? አሉት። ልጁም ደረቱን ነፍቶ አሜሪካ ነው ወይስ ነዳጅ ባለቤቶች ያሉባት ሀገር አረብ ሀገር ብሎ ጠየቀው። አዛውንቱ ጭንቅላታቸውን እያወዛወዙ ፈገግ አሉ። አይደለም ልጄ፣ በዚህ ምድር ላይ በጣም ሀብታም ቦታ የመቃብር ቦታ ነው አሉት። ልጁ በጣም ተገረመ። መቃብር ቦታ እንዴት ሀብታም ይሆናል ሲል ጠየቀው። አዛውንቱ እንዲህ ሲሉ መለሱለት። ምክንያቱም የመቃብር ቦታ ውስጥ ሰዎች ሳይጽፉት የሞቱት በብዙ የሚቆጠሩ ድንቅ መጽሐፎች አሉ። በሰው ልጅ ታሪክ ውስጥ ትልልቅ ሀሳብ የነበራቸው በሚሊዮን የሚቆጠሩ ሰዎች ነገ እጀምራለሁ እያሉ ፍርሃታቸውን ማሸነፍ አቅቷቸው አቅማቸው ሙሉ በሙሉ ሳይጠቀሙ ወደ አፈር ተመልሰዋል። እኔ አሁን አንተን ወይ አንቺ ልጠይቃችሁ፣ እስከ መቼ ነው ፍርሃታችሁን እያዳመጣችሁ የምትኖሩት? እስከ መቼ ነው ሰዎች ምን ይሉኛል በሚል ፍርሃት አቅማችሁን ደብቃችሁ የምትኖሩት? እውነታው ግን ይሄ ነው። በዚህ ምድር ላይ ማንም ሰው ፍጹም ሆኖ አልተፈጠረም። ትልቅ ቦታ ላይ የደረሱ ሰዎች ልዩ ስለሆኑ አይደለም። ልዩነታቸው አንድ ብቻ ነው። እጃቸው ላይ ያለች ትንሽ እድል ተጠቅመው ዛሬ መጀመራቸው ነው። ትልቁ ስህተታችን እኛ ዘላለም የምንኖር ይመስለናል። ነገ የተረጋገጠ ነገር አይደለም። ውስጥ ያለው ህልም፣ ያሰብከው አዲስ ስራ፣ ልታደርገው የምትፈልገው ለውጥ ቦታው መቃብር ውስጥ አይደለም። ቦታው እዚህ ምድር ላይ ነው። አሁን በዚህ ሰዓት ነው። ዛሬ የምትወስዳት ትንሽ እርምጃ ነገ ህይወትን ሙሉ በሙሉ የመቀየር አቅም አላት። ዛሬ የመጀመሪያውን እርምጃ ለመውሰድ ወስነሃል ከሆነ ኮሜንት ላይ ዛሬ እጀምራለሁ ብለህ ጻፍልኝ። ቪዲዮ ከተመቻችሁ ላይክ በማድረግ ለጓደኞቻችሁ ሼር አድርጉ። ለተጨማሪ አነቃቂ ቪዲዮ ቻናሉን ሰብስክራይብ ማድረግ አትርሱ።